ጤና ይስጥልኝ ተመልካቾቻችን፣ ከቁስቋም ሚዲያ ተዘጋጅቶ የሚቀርብላችሁ ሳምንታዊ ኦርቶዶክሳዊ አጫጭር ዜናና መረጃ ነው። ከዜናዎቹ ጋር እኔ ስንታየው ማሞ ነኝ። አብራችሁን ቆዩ። ወደ መጀመሪያው ዜና ስናልፍ የቅዱስ ሲኖዶስ ምልዓተ ጉባኤ ባሳለፍነው ሳምንት ተካሂዶ ነበር። በተደረገው ስብሰባ ብዙ ውሳኔዎችን አሳልፏል። ከውሳኔዎቹ አንዱ የብፁዓን አባቶች የተለያየ ሹመትን ይጨምራል። አንደኛ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ሁለተኛ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ሶስተኛ ብፁዕ አቡነ ሕርያቆስን የሀዲያ ሀገረ ስብከት እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ዘኮሎራዶን የቅድስት ሀገር ኢየሩሳሌም ገዳማት ሊቃነ ጳጳስ፣ አምስተኛ የብፁዕ አቡነ ናትናኤል ሚኒሶታን እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ፣ ስድስተኛ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ሰባተኛ ብፁዕ አቡነ ዕንባቆም የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ፣ ስምንተኛ ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልና የበዓታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ ወስኗል። ምልዓተ ጉባኤው የነገረ ማርያምና የነገረ ክርስቶስ ትምህርት በሊቃውንት ጉባኤ ታይቶ በመጽሐፍ እንዲወጣ ወስኗል። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የ3 ዓመታት የጠቅላይ ስራ አስኪያጅነት የስራ ጊዜያቸውን አጠናቀው ወደ ሀገረ ስብከታቸው መመለሳቸውን ምክንያት በማድረግ በባህር ዳር ደማቅ አቀባበል ተደርጎላቸዋል። በወላይታ ሀገረ ስብከት የርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ህንፃ ቤተ መቅደስ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ይስሐቅ ብፁዕ አበው ሊቃነ ጳጳሳት በተገኙበት ስርዓተ ቡራኬው ተፈጽሟል። ከዛሬ 37 ዓመት በፊት በሶስተኛው ፓትርያርክ በብፁዕ ወቅዱስ አቡነ ተክለ ሃይማኖት የመሰረት ድንጋይ የተጣለው የወላይታ ደብረ መንክራት አቡነ ተክለ ሃይማኖት ገዳም ህንፃ ግንቦት 24 2017 ዓ.ም ተመርቋል። 44 ጥንዶች በስርዓተ ቤተክርስቲያን ጋብቻቸውን ፈጸሙ። የኢትዮጵያው ጃንደረባ ትውልድ ጃን ቃና ዘገሊላ የቅድመ ጋብቻ ትምህርት ያስተማራቸው 44 ጥንዶች በዛሬው ዕለት ግንቦት 21 ቀን 2017 ዓ.ም በቶታል ደብረገነት ቅድስት ሥላሴ ካቴድራል በብፁዓን ሊቃነ ጳጳሳት ቡራኬ ጋብቻቸውን ፈጽመዋል። በጋብቻ ስነ ስርዓቱ ላይ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የማይጨው አላማጣና ራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል በቅድስት ሀገር ኢየሩሳሌም ሊቀ ጳጳስ ተገኝተዋል። ከሀገራችን ወጣ ስንል ደግሞ ባሳለፍነው ሳምንት በማህበራዊ ሚዲያ ላይ መነጋገሪያ የነበረው ጉዳይ አማዳ ፎስተር የምትባል ሴት ለጽንስ ክትትል ሁሌ ወደ ሆስፒታል በምትወጣበት ጊዜ ልጄን አደራ አንተ ጠብቃት፣ እጅ በላዩ ላይ አኑር ብላ ትጸልይ ነበር። ታዲያ የሷ ትንሿ ልጇ ለቼክአፕ የታየችውን የአልትራሳውንድ ምስል ላይ በጽንሱ እጅ ላይ ይህንን እጅ ተመለከተች። የእግዚአብሔር እጅ በዚህ መልኩ መታየቱ ድንቅ ነገር ሆኖ ተመዝግቧል። ይህ ተአምር የእግዚአብሔር እጅ ተብሎ በአሁኑ ሰዓት ቫይራል ሆኗል። በዚህ አልትራሳውንድ ምስል በትንቢተ ኤርምያስ የተጻፈውን ቃል ያስታውሰናል። ትንቢተ ኤርምያስ ምዕራፍ 1 ከቁጥር 4 እስከ 5 እንዲህ ይላል። የእግዚአብሔር ቃል ወደ እኔ መጣ፣ እንዲህም አለኝ፣ በማህፀን ሳልሰው አወቅኩ፣ ከመወለድ በፊት ለየሁ፣ ለሕዝቦቼም ነብይ እንድትሆን ሾምኩ። ለሳምንቱ ያዝንላችሁ አጫጭር መረጃና ዜናዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ሳምንት።